ወበረካቱ ወንድማችን እንዴት ነህ? አጎቴ እንዴት ነህ? ደህና ነኝ አለሁ አልሐምዱሊላህ። ዛሬ ጠዋት የምትከፍት አልመሰለኝም። ስትቆይ ከፈትኩኝ። እኔ ቁርአን እየሰማን ነበር። አልተመቸኝም ነበረ። አይ ጥሩ ነው ኢንሻአላህ። የቀረክ መስሎኝ። እንዴት ነህ? አልሐምዱሊላህ። እንዴት ነህ ጃ? እኔ ደህና ነኝ። እንቅልፌ ልምተኛ ዳር እያልኩ ነው። ጁማ እስኪደርስ እንዴ ኧረ አትነሳም? በቃ ስማ ጃ። እሺ አይ በቃ በጊዜ ሄድ እስቲ ዛሬ ቀኔ ልንገርህ መስጂድ። ከዛስ በጣም ገራሚ ነገር ነው ያለው። አንድ ሐዲስ እነግርሃለሁ፣ ትስማማለህ? ኧረ እኔ አልሄድም። በጊዜው እዛ መስጊድ ውስጥ አያስቀምጡኝ። እኔ ሐዲሱን ሳልነግርህ በፊት በጊዜ መሄድ በቃ እንድትስማማ ፈልጋለሁ። ገራሚ ነገር ዛሬ አክቹሊ ከታላቁ ጋር ነው የምንሄደው። ኦኬ ከአጅሬ ጋር እሺ። አይ በጊዜ እንደምትሄዱ ተስማመቀኝ። ከዛ እነግርሃለሁ ሐዲሱን። ምን እሰራለሁ እዛ ሂጂ እኮ እነግርሃለሁ። እሱን እኮ ነው የምልህ። ትስማማለህ? ኧረ ተው ግን አትጨክንብኝ። እኔ ላይ ሁሌ እንዳላገጥክ። ኧረ በለው፣ ይሄ ፖለቲካ ነው። እሺ መስማማት አለብን። አይ እዛ መስጂድ ከሄድኩኝ እኔ ምንም አልሰራም። ገባ? ይመጡና አስሩም ያወሩኛልና እሺ እኔ ይጨንቀኛል በጣም። ማን ነው የሚያወራ? ሰዎቹ እዛ ውስጥ ያሉት ምን ብለው ነው የሚያወሩ? ኧረ እኔ እንጃ አላታችሁ። ባለፈው ሂጅ ልክ ሲያቀብጠኝ ለዞም 6 ሰዓት ላይ ነው የሄድኩት። የሚሰገደው ወደ ለ7 ምናምን ጉዳይ ነው። ይመጣና ፀጉርህን ግን እንዴት ነው ታጠዋለህ? ምናምን በቃ ተጋተቱኝ ማለት ነው። ከዛ በቃ እንደምንም ዝጌ እሱን ቀን አለፍኩት። በቃ እሺ አይ ዛሬ ተስማማ። እሺ ዛሬ እዛ ግን ልንገርህ ሐዲሱን በቃ እነግርሃለሁ። በጣም ገራሚ ሐዲስ እኮ ነው። ኧረ እኔ እነግርሃለሁ ከፈለክ። በጣም አካበርክ ለመንገር እኮ ኧረ በለ እሺ ንገረኝ። አንድ ሐዲስ እነግርሃለሁ ጃስሙ ንገረን። እሺ ምን መሰለህ አላህ ማለት ነው ሁላችንንም ይወደናል። አልሐምዱሊላህ ተረባክ ያያቸው። ይሄ ምንድነው እንትን ነው ስልታዊ ማፈግፈግ ይባላል በንጽሩ ዓለም ውስጥ አይደለም። በቃ ስለ ጁማ አንድ ሐዲስ እሺ ንገረን። እሺ በቃ ተስማማለህ እንደምትሄድ በጊዜ ዛሬ? ታላቁን እንሂድ ካለኝ እሄዳለሁ፣ ችግር የለም። አንተ ታስኬደዋለህ እንጂ። ኧረ እሱ ጉልበተኛ እኮ ነው፣ እሱን አልችለውም። በቃ እሺ ታስኬደዋለህ። ቀን ይላበላሽ ሰምታችሁ በቃ ያስኬድ ምንም ያስኬደው። እሺ ሐዲሱ ቡኻሪና ሙስሊም ላይ ነው የምናገኘው። ሐዲሱ አንድ ሰው በጁማ ቀን ጉስል የሚያደርግ፣ ጉስል ማለት መታጠብ ማለት ነው፣ ሙሉ ሰውነት መታጠብ እንደዛ ነውና ከዛ በጊዜ ወደ መስጂድ መሄድ፣ በጊዜ መስጂድ መሄድና በጊዜ መስጂድ ሲሄድ ደግሞ መጀመሪያ ሆኖ ይመጣ ከሆነ በመጀመሪያው ላይ የሚመጣ ከሆነ ልክ ግመልን እንደሰው ይቆጠረው። ሁለተኛ ሆኖ እንደሚመጣ ከሆነ ሁለተኛ ሆኖ እንደሚመጣ ከሆነ ልክ ይሄ ምንድነው ላምን እንደሰው ይቆጠረው ብሎ ተናግሯል። በሶስተኛው ደግሞ እንደሚመጣ ከሆነ ደግሞ ምንድን ነበር አስታውስኝ። ያኔ አራሳውሲን በፈጣሪ ስም በሶስተኛው የሚመጣ ከሆነ ምንድነው? ኧረ በደው እሺ በግ ነው እንጂ በቃ በሶስተኛው የሚመጣ ከሆነ ደግሞ በግ ላይክ በቃ በጣም ክቡር የሆነን ነው ያስቀመጡት። እንደውም በቃ በጣም የከበረ አይነት ይሆን በጣም ውድ የሆነ አይነት በግን እንደሰው ይቆጠረው። እንደ አራተኛው የሚመጣ ከሆነ ደግሞ ዶሮን እንደሰው ይቆጠረው። እንደ አምስተኛው ሆኖ የሚመጣ ደግሞ እንቁላልን እንደሰው ይቆጠረው ብሎ ተናግሯል። ገብቷል? ይሄ ነው። ከዛ እንደውም እዛው ሐዲስ ላይ ምን ነበር ያስቀመጡት? ሰለላሁ ኢማሙ እንትን ማለት የሚያሰግደው ኢማም ኹጥባውን አድርሶ ሲወጣ ማለት ሲጨርስ በቃ ከዛ እንትኖቹ መላእክቶቹ የሱን ዚክር አላህ ማስተዋወሱን ለመስማት ወደሱ ይመጣሉ ብሎ አስቀምጧል። እዛው ሐዲስ ላይ ካልተሳሳትኩኝ፣ እዛ ሐዲስ ላይ መሰለኝ፣ በሌላም ሪዋያ መሰለኝ ካልተሳሳትኩኝ፣ ብቻ እንደዛ ብሎ አስቀምጧል። ምን ትላለህ እንጃ?
እንቁላሉ የሀበሻ ነው የፈረንጅ? እኔ የለሁበትም። ተውባ አስተግፍሩላህ ተውባ። አይ ስማ፣ እኔ ደግሞ አንተ አሁን ፖለቲካ ሰርተህ ሞታል። እኔ የምቀረቅርልህ ላሳይህ አይደል እንዴ? ስማ ተውባ አስተግፍሩላህ ተውባ። ቆይ ስማ ልንገርህ፣ አይደለም ልንገርህ እንዴ አንተ አሁን ግመልና ዶሮ እኮ ሰው መስዋዕት ስላደረገ እኮ አይደለም። አንተ መስዋዕት የማድረግ ፍላጎት ምን ያህል ነው እንጂ ምን በትልቅ እኮ በተለቀ እኮ አይደለም። ምንድነው እያወራ ያለው ወንድማችን? አይ አይደለም፣ ዋናው ከልብህ ነው። ገባህ? ጁማም እኮ በጊዜ ሄዶ ያልተሻለ ነገር እዛ ሰርቶ የሚመጣ ሰው አለ። ግን አርፍዶ ሄዶ ግን በቃ ጥሩ ነገር በቃ ይገባል ነው። አልገባኝም። when I was in Zimbabwe like ሪል ጃማይካን እንደዚህ ነው የሚያወሩት። ላሮፍ ስታፍ ነው አንድ ጊዜ ሪል ጃማይካ እንደዚህ የሚያወሩት ባይዘይ ባለፈው አይቼ የሚያወሩት ነው። በቃ ስንት ነገር እንደሚያወሩ አሁን ተው። ሐዲሱ የሚያወራው ምን መሰለን? ሐዲሱ ሁላችንም ምን እሄዳለሁ በቃ እሺ፣ ደስ አለ። እንደውም አሁን ነገራችሁ ቻው በቃ ለወጣ ነው። ነገራቸዋለሁ። አንድ ጊዜ አንደኛ ምንድነው ሁላችንም ንያችን ነው የምናስተካክለው። ለጁማ ምን ሄደለ ንያችን እናስተካክላለን። ንያችንን ማስተካከል ሁላችንም ሲጀመር ክፉ ለመስራት አንሄድም ሲጀመር። ይሄንን ካሰመርንበት በኋላ ይሄንን እንደ መሰረት ከያዝነው በኋላ ሁላችንም ለጁማ ይሄንን ቀን እንዳያልፈን ብለን ምን ሄድ ከሆነ ረሱል ሰለላሁ ደግሞ ዋጂብ አድርጎብናል፣ ግዴታ አድርጎብናል። እዚህ ግዴታ በሆነብን ቀን ላይ ስንሄድ ጉስል እናደርጋለን። ሰውነታችንን እንታጠብ። ከታጠብን በኋላ በጊዜ ስንሄድ መጀመሪያ ስንሄድ ላይክ ግመልን እንደሰዋ እንቁጠረው። ይሄ በቃ ትልቅ አጅር እኮ ነው። ግመልን ለአላህ እንደሰዋህ ቁጠረው ሲባል ምን ማለት ነው? በቃ እሺ ይላል። ሁለተኛ ስትሄድ ደግሞ አታጨናንቀኝ፣ በቃ አትድገሙ ወገናችን፣ ሰምተናል። እሄዳለሁ ብለህ ተናግረዋል። ኧረ እኔ እሄዳለሁ ኖርማል ነው። እኔ ታላቁ እሺ ካለኝ እሄዳለሁ፣ እምቢ ካለኝ ደግሞ ኧረ አይደል በቃ ደግመዋለሁ፣ ሐዲሱን ደግመዋለሁ። እንደዛ ከሆነ አይ አይደል ምንድን ነው ያልኩህ ለምን አሰማም? አንተ ራስህ ትሄዳለህ። እሄዳለሁ ካለኝ እሄዳለሁ፣ አልሄድም ካለኝ እሄዳለሁ አልኩህ። ምንድን ነው እንደዛ ትሄድ ወንድማችን፣ እንደዛ ይባላል። እሺ እንሂድለዋለሁ። እሄዳለሁ ካለኝ እሄዳለሁ፣ አልሄድም ካለኝም እሄዳለሁ። እንዲህ ነው ያልኩህ። ጎበዝ፣ እንደዛ ጎበዝ። በቃ እንዲህ እኮ ነው ያልኩህ እስካሁን ድረስ ወላሂ አልሰማሁም። አይደለም ጉልቤ ነው ስትይ ነው እስካሁን። ኖ አሚር ማይካንሳ ያ በማስረጃ ነው። እሄዳለሁ ካለኝ እሄዳለሁ፣ አልሄድምም ካለኝ እሄዳለሁ አይደል ያልኩት? አሚር እውነቱን ተናገር። አልኪቱል ሐራም አልሰማሁም እኔ በማለት ደግሞ በእናትህ መስማት ያለበት ሰዓት አይሰማም። ሰው ሚስጥር ሲያወራ ይሰማል። ምን አይነት አስወርዶ በእናትህ አስወጣው። ያስወጣ ጎመስ ነው እንደነገርኩሽ። አህመድ እኮ ማለት ነው። ላሽ አንተ ታበጠራቸው የለ እንዴ ትመጣለህ። ያው አህመዴ እንትን በጣም እውቀትህን አደንቃለሁ። በጣም ለአላህ ብዬ እወድሃለሁ። አላህ እንግዲህ ጀዛህን ይክፈል። እሺ ቴንኪው። ጨረሽ? አዎ በቃ እሺ ላስወርድሽ። ልቀመጥ ዝም ብዬ ምን ትሰሪያለሽ? ላጣራ የኔ ቤት በምንጣሙ ስታስወርዳት እኮ ደግሞ ማለት ነው አንተ እያስወረድካት ነው። ጸጥ ይላል እያወራች ማለት እና ዘማ ገብታ እንዲህ እያወሩ ማለት ነው። እና ሐመድ በቃ ቁርጥ አያም በፈጣሪ እኔ እንደዚህ አላደርግም። አንተ ለማያውቅ እንዲህ እኮ አታስጨርሳቸውም ሁላ እኮ እንደ አላህ ብዬ ከስታያት ወርዳለች። ኧረ ቃሏን እንኳን ትጨርሰው ገናችን። ኧረ ይልጅ ቀላል ያስቁኛል እንዴ። ከዛ ደግሞ አንዷ ትመጣለች ደግሞ እሺ ሰላም አለይኩም አህመድ እንዴት ነሽ? ምን ነበር? ያው እኔ ሰዎች ልጆች እኔን ተከትለው እንዲመጡ እዚህ ገስት ላይ ልቀመጥ ብዬ ነው።
እሺ እሺ፣ እሷን ጸጥ አልካት። ሌሎቹን ግን እሺ ልታስበላኝ ነበረ። አልበላ አልኩ እዚህ ጋር። እሺ አረ እኔ እንደዚህ አላደርግም። ያ ጀማ መስክሩ እንዴ ማናቸው? አረኝ መስክሩ። አዎ እንዴ መስክሩ እስቲ። እንደዚህ አለኝ እንደዚህ። አሁን ለምሳሌ ስም ገስት የላከ ስንት ሰው አለ መሰለህ? ይኸው ተመልከቱ። ይሄ ሁላ ሰው ገስት ላይ ተቀምጧል። አንዷ ጭራሽ አስገባኝ ያሪ ስትለምን ከቀድም ጀምሮ ማለት ነው። አሁን ገስቱ ባዶ ምን አለ ሰው ብታስቀምጥበት እንዴ ማነካካት። እሺ አስገባቸዋለሁ። እሺ ምንድነው አሁን ፖይንት? እኔ ሰናልኩ ነው የምታስገባው። ምን መሰለህ አንድ ነገር ከልብህ ነው መስጠት ያለብህ። ገባ? ይሄ ጀማ ደግሞ አንተም ብሎ ነው እዚህ ምናምን ሰው አንተም ብሎ ነው የተቀመጠው። ይሄ ሬድ ሄሪንግ ፋላሲ ይባላል። ርዕስ ማስቀየርከኝ። መጀመሪያ ገስት ማስገባትና ገስት ያለን ሰው ማስተናገድ በምን አገናኘው? ለየቅል የሆነ ነገር እኮ አንድ ሳይት ናቸው። አንተ ደግሞ ቀይ ገናኘው የሬድ ሄሪንግ ፋላሲ ነው። ስለዚህ ወንድማችን በቃ እንደዚህ አይነት ነገር ትላንትና ደግሞ ውይይት ጠላው እና መረጃ አምጣ ይባላል እንዴ? እኔ እንዲህ ነው ማምነው። ምን ላርግክ? ከፈለክ እኔ በቃ እንዲህ ነው ማምነው። ምን ላርግክ? አረዳሽ ቀላል ተዝናን ነው እንዴ? ትናንት እኮ አንተ ጋር አልኩኝ። በቃ አላህ ገራሚ ውሎ ሙሉ አያያዝኳችሁ እኮ ደህና አድርጌ። ስማ እኮ መረጃ አምጣ ስትለው እንዴ ምንም እኔ እንዲህ ነው የማምነው። በቃ እምነቴ ነው። ምን ችግር አለው? እንዴ ስላመንኩ የተነካው ነገር አለ። አይ ሞራላችሁ እኮ እናንተ አይመጣም። ግን እኔ ዘማ ሱሪና ሰውለቀ ባዶ ቂጥን ጠብስ አርገ አይ ከእንደዚህ ነገር ይጠብቃችሁ። መረጃ አምጡ ስትባሉ እኔ እንዲህ ነው